ጠላቶቻቸው እንዳለ አሳየው። አሁን ወደ ዙፋኔ መጥቻለሁ። አሁን ማልቀስ ይችላሉ። አሁን ቢያለቅሱ ማንም አይሰማቸውም። ማንም አይሰማቸውም። ያልቅሱ። አማራ በሴተራሪና በአዝማሪና በጠንቋይ አይመራም። አማራ በጀግናው ፋኖ ነው የሚመራው። አማራው በጀግና ፋኖ ነው የሚመራው። በጠንቋይ በሴተራሪ በፍየል ጠባቂ በመሃይም አይመራም። ምን እንድታውቁ ፈልጋለሁ። አማራ ፍየል ጠባቂ አይመራውም። አማራ ተሳዳቢ አይመራውም። አማራ ጋለሞታና ሸርሙጣ የለውም። ሸርሙጣ የለውም። አማራ ሽርሙጥና በአማራ የለም። መሐሪ የሚባለው ልጅ ኤርትራኖች አስተካክሉት ካለበለዛ እሄድበታለሁ። እኔ የአማራ ሴቶችን ሸርሙጣ እያለ ሲሳደብ ነበር ከ3 ቀን በፊት። ብልጽግና ነው መሐሪ። ለብልጽግና መንግስት ነው የሚሰራው። መሐሪ አዲስ አበባ ላይ መሬት አለው። አሁንም የሚሰራው ለብልጽግና ነው። ረግጠዋለሁ። መሐሪ ብልጽግና ነው። ኤርትራውያኖች እንዳይከፉ ብዬ አንዳንድ ጊዜ ዝም ምለው እኔ ማንንም ፈርቻ አይደለም። መሐሪ ድብን ያለ ብልጽግና ነው። አሽቃባጭ ነው። አሽቃብጥ ነው የሚውለው። ኤርትራውያን አያሽቃብጥም። ኤርትራውያን አይልከሰከስም። መሐሪ ነው እየገባ ስለ አሰብ ማውራት የሚፈልገው ሆን ብሎ አውቆ ሆን ብሎ የዮናስ ሴጋ የኤርትራን ህዝብ በዛደ የሚያዋርድ ጓደኛው መሐሪ ነው። ናን ንጉስ ይወዳ መሐሪ ማለት ልክስክስ ነው። ከያጅቦ ቤት አይጠፋም። ከዮናስ ሴጋ ቤት አይጠፋም። ሴጋው ቤት አይጠፋም። ሲልከሰከስ ነው የሚለው። ፈሪ ነው። አንድ ፎንኮር ማለት ነው። ትራክ ላይሰንሱን ነው ማስቀመው። ጥይት እያወጣ እዚህ መልከስከስ ማለት ነው። ፍርሃት ነው። ኤርትራውያን ስማርት ናቸው፣ ብልጥ ናቸው። እውነቴን ነው የምላችሁ። እና ይሄ ልክስክስ በየቦታው የሚልከሰከስ የሴት ጥማት ያለበት በሴት ትጠልፉታላችሁ። ክለብ ለክለብ እየዞረ እየሰከረ የዳልቻ ገረድ አልነበረም እንዴ? የዳልቻ ገረድ አልነበረም? ዳልቻ ኢትዮጵያ ሲገባ አይደል እንዴ መፈንዳት የፈለገ? ዳልቻ ኤርትራኖችን የሚሳደበው መሐሪ ከጎኑ ቁጭ ብሎ አይደል እንዴ? እንደ እውቅና ማስጠት ስላልፈለኩ ነው። በጣም እኔ አመባብ ዳሽን ተረዳችሁኝ? ኤርትራውያኖች በእናንተ ፖለቲካ ውስጥ አልገባም እኔ። እናንተ ታውቃላችሁ ማን እንደሚጠቅማችሁ ማን እንደሚጎዳችሁ ታውቃላችሁ። አጥኝ ለመጀመሪያ ጊዜ አለም በኤርትራ ሚዲያ እኔ ብዙ ጊዜ የምቀርበው ያውቃሉ። ለኤርትራ ህዝብ አርቄ የማስብ ነው። ግለሰብ ኤርትራውያኖች ወጣው ስለሰደቡኝ እኔ ማህበረሰብን ምነካ አይደለም። ግን ግለሰቦች እየወጡ ሆን ብለው ማለት ሳበታጅ ለመስራት እነ ጉቺ ጋር ሆነው ምን ያህል ፖይንት ምን ነገር እንዳረጉ ታውቃላችሁ። መሐሪ ማለት የዮናስ ሴጋ ገረድ ነው። እውቅና የምትፈልግ ሸሌ ሴት ናት። ተለጣፊ ፍንጥጥ የምትል ተለጣፊ። ኤርትራውያን እኮ ኩራታቸው እኮ በእናታችሁ ርብስማም ኤርትራውያን እኮ ኩራታቸው ከአማራ ጋር የሚያነጻጽራቸው ነገር አለ። ጀድ እንትን ይላሉ። ይሄ ሚቂ እብድ ነው፣ ግን ኩራቱ ነው። እብድ ቢሆንም በኤርትራዊነቱ ታዩታላችሁ አይደል እንዴ? ለኤርትራ እንዴ ኤርትራዊነትን አሳልፎ የማይሰጥ ነው ደስ ይለኛል። እኔ አማራ ነኝ። አማራነትን አሳልፌ ሰጥቼ አልሰጥም። ሆነ ግለሰብ ሰደበኝ ብዬ እዚህ ስድድብ ውስጥ አልገባም። አመባብ ዳሽን እንደሰን ታፕ ኮፒ ሊንክ አድርጉ። ታፕ ኮፒ ሊንክ አድርጉ። ሁላችሁም ታፕ ኮፒ ሊንክ አድርጉ። ካሁን በኋላኛ ስንናገር ማለት ነው በቃ በቀኔን የምንናገረው ይግባችሁ። በቃ ፖለቲካ ነው የምንሰራው። መክፈት አልችልም እኔ ቹቹን ሌላ ስልክ አልያዝኩም። ምንድነው ቹቹ? እኔ እንደዛ ባዳወይ ቹቹ አትበሉ፣ ደንቆሮ አትሆኑ። አይገባኝም። why do you like እኔ በጣም የሚያናድደኝ ምንድነው ከሌን ክፈተው። እኔ እኮ ይኸውላችሁ አንድ ሰው የማይጠቅም ንግግር የሚያረከው በቃ አቁሙ። just that's it done። ለጥም በቃ 40 ሰው ይዞ ይውረግረግ 40 ሰው 30 ሰው ይዞ ይውረግረግ። ተረዳችሁኝ?
40 ሰው ይዘው ይውረግረግ። ለምን ነው እንትን የምትሉት? ሂዱና አዳምጡ። በቃ ማዳመጥ ከፈለጋችሁ ሂዱና አዳምጡ። ይበድ፣ እኛ ምን አገባን? ይበድ። አሁን ነው እንደ ማበድ የጀመረው። እኛ እኮ አማራ ነን። እኛ አማራ ነን። አማራን ለማነቅ ስለ